ሰላም ጤና ይስጥልኝ እንዴት ናችሁ? ዮናስ ነኝ። በዛሬው ቪዲዮአችን ለሪሲቨር ሰልጣኞች ኤሌክትሮኒክስ ፓርት 9 ቪዲዮ ይዤላችሁ መጥቻለሁ። በዚህም ቪዲዮ ላይ የምንመለከተው እንግዲህ ስለ ዳዮድ ይሆናል ማለት ነው። ከዚህ በፊት የተለያዩ ነገሮችን ተመልክተናል። ዛሬ ደግሞ ዳዮድ ነው የምንመለከተው። እንግዲህ እዚህ ጋር እንደምታዩት ዳዮድ ማለት ሲምቦሉ ይሄ ነው። ዳዮድ ማለት ይሄ ሲምቦሉ ይሄ ነው። በዚህ ጋር ያለው አኖድ ይባላል፣ በዚህ ጋር ያለው ካቶድ ይባላል ማለት ነው። አኖድ ማለት ፖዚቲቭ ቮልቴጅ ነው። ካቶድ ማለት ኔጋቲቭ ማለት ነው። አኖድ ካቶድ ይባላል ማለት ነው። እና የዳዮድ ጥቅሙ ምንድነው? ኤሲ ቮልቴጅን ወደ ዲሲ ለመቀየር ነው። እንግዲህ ማንኛውም ሪሲቨር ላይ፣ ቲቪ ላይ፣ የተለያዩ ኤሌክትሮኒክስ እቃ ውስጥ የምናገኘው ማቴሪያል ነው ማለት ነው። ስለዚህ ኤሲን ወደ ዲሲ ሪሲቨር ላይ ስንቀይር የግድ ዳዮድ እንጠቀማለን። ኮምፒውተር ላይ፣ የኮምፒውተር ቻርጀር ላይ ሊሆን ይችላል፣ ቲቪ ላይ በቃ ኤስኤምፒኤስ በሙሉ የሚጠቀም እቃዎች ላይ በሙሉ ኤስኤምፒኤስ ማለት ስዊች ሞድ ፓወር ሰፕላይ በሙሉ የሚጠቀሙ እቃዎች ላይ በሙሉ ምንድነው ዳዮድ እናገኛለን፣ ዳዮድን እንጠቀማለን ማለት ነው። ኢቭን ፓወር ሰፕላይ ሁለት አይነት ፓወር ሰፕላይ አለ ብያችኋለሁ። ሊኒየር ሞድ ፓወር ሰፕላይ ኤንድ ስዊች ሞድ ፓወር ሰፕላይ። ሊኒየር ሞድ ፓወር ሰፕላይ ያው በአሁን ሰዓት ጂፓስ ውስጥ ምናምን የምናገኘው ነው። ኢቭን አሁን ላይ ራሱ በኤስኤምፒኤስ እየሆነ ነው። አዳዲስ ጂፓሶች በስዊች ሞድ ፓወር ሰፕላይ እየተጠቀሙ ነው ማለት ነው። ስለዚህ ሊኒየር ሞድ ፓወር ሰፕላይ ላይ ራሱ ኢቭን ምን እናገኛለን? ዳዮድ እናገኛለን። ከትራንስፎርመሩ በኋላ ወደ ዲሲ ለመቀየር ዳዮድ፣ ኢንዳክተር ኤንድ ካፓስተር እንጠቀማለን፣ ፒውር የሆነ ዲሲ ቮልቴጅ ለማግኘት ማለት ነው። ስለዚህ ዳዮድ ማናገኝበት ምንም አይነት ማቴሪያል የለም ማለት ነው። በአብዛኛው የምንጠቀማቸው የዳዮድ አይነቶች ፋስት ሪከቨሪ ወይም አልትራ ፋስት ሪከቨሪ ዳዮድ ይባላሉ። ጽሁፋቸውም ሲጀምር ኤፍአር ብሎ ነው የሚጀምረው። እነኚህ ዳዮዶች የምንጠቀማቸው ሃይ ፍሪኩዌንሲ አካባቢ ነው ማለት ነው። ለምሳሌ እዚህ ቦርድ ላይ የምትመለከቱ ከሆነ እዚህ ጋር መጀመሪያ ይሄ እንግዲህ ፕራይመሪ ሴክሽን ነው፣ ፓወር ሴክሽን ፕራይመሪ ሴክሽን ነው። ይህ ደግሞ ሰከንደሪ ሴክሽን ነው። እዚህ ጋር መመልከት እንችላለን። ይህ ፕራይመሪ ሴክሽን ነው። ይሄ አይዞሌሽን ዲስታንስ ይባላል። ይሄ ሰከንደሪ ሴክሽን ነው። ሰከንደሪ አውትፑት ፕራይመሪ ኢንፑት ማለት ነው። ስለዚህ ፕራይመሪ ጋር እኛ ሀገር የምንጠቀመው 220 ቮልት ነው ብያቸዋለሁ። 220 ቮልት 50 ሄርዝ ፍሪኩዌንሲ ነው። ሶ ሃይ ፍሪኩዌንሲ አይደለም። ሃይ ፍሪኩዌንሲ ስላሉና እዚህ አካባቢ የምንጠቀማቸው ዳዮዶች ኦርዲናሪ ዳዮዶች ወይም ደግሞ ኖርማል ዳዮዶች ነው የሚባሉት። እዚህ ጋር አካባቢ ግን የምንጠቀማቸው ሰከንደሪ አካባቢ ላይ የምንጠቀመው ዳዮዶች ደግሞ ምን ይባላሉ? ፋስት ሪከቨሪ ወይም አልትራ ፋስት ሪከቨሪ ኤንድ ሾኪ ዳዮዶች ይባላሉ ማለት ነው። ሁለቱም ተመሳሳይነት አላቸው። ምንድነው? ሃይ ፍሪኩዌንሲ አካባቢ ነው የሚሰሩት ማለት ነው። ለምን? እዚህ ጋር 50 ሄርዝ ፍሪኩዌንሲ ነው ኤሲው ሲገባ 50 ሄርዝ ፍሪኩዌንሲ ነው። ኤሲው ወደ ዲሲ ለመቀየር ነው የምንጠቀመው ብያቸዋለሁ። እዚህ ጋር ግን መልሶ ቾፕ ተደርጎ አይሲዩ ስዊች ተደርጎ በቾፐር ትራንስፎርመር መልሶ አውትፑት ሲኖር መልሶ ወደ ዲሲ ይቀየራል። እዚህ ጋር ግን የሚኖረን በጣም በከፍተኛ ፍሪኩዌንሲ ነው ማለት ነው። ኦን ኦፍ ነው። እዚህ ጋር 50 ሄርዝ ነው። 50 ሄርዝ ማለት በአንድ ሰከንድ ውስጥ 50 ጊዜ ራሱን የሚቀያይር ማለት ነው። እዚህ ጋር ደግሞ በኪሎ ሄርዝ ድረስ ነው፣ እስከ 100,000 ምናምን ሄርዝ ድረስ ነው የሚደርሰው ማለት። ስለዚህ እዚህ ጋር የምንጠቀማቸው ምን ይባላሉ? ፋስት ሪከቨሪ ኤፍአር ፋስት ሪከቨሪ ዳዮዶች ወይም ደግሞ ሾኪ ዳዮድ ይባላሉ ማለት ነው። ዳዮድ ሁለት አይነት ነው ስናገኝ። እንደዚህ ብሪጅ ዳዮድ ልናገኝ ይችላል። ዲስ ዋን ኢዝ ብሪጅ ዳዮድ ይባላል። ይህ ብሪጅ ዳዮድ ነው የሚባለው። ይህ ማለት ምንድነው? ፋብሪካ ሲሰራው ኢንተግሬት አድርጎ የሰራው 4 ዳዮዶች ማለት ነው። አንድ ዳዮድ የምንጠቀም ከሆነ ሲንግል ዳዮድ ነው። ወይም ደግሞ ሁለት ዳዮድ የምንጠቀም ከሆነ ኮንቨርት የምናደርገው ኤሲ ወደ ዲሲ ስንቀይር ሃፍ ዌቭ ይባላል። ከሁለት ዳዮዶች በላይ 4 ዳዮዶችን ስንጠቀም ደግሞ ፉል ዌቭ ሬክቲፊኬሽን ይባላል ማለት ነው። ስለዚህ ሃፍ ዌቭ እና ፉል ዌቭ ዲፈረንስ አለው። እዚህ ጋር ኢንተግሬት የተደረገው 4 ዳዮዶች የዚህ አይነት 4 ዳዮዶች ተሰርተው ነው እዚህ ውስጥ ያሉት ማለት ነው። እዚህ ጋር አንድ ነገር ላሳያችሁ። ለምሳሌ ኤሲ ወደ ዲሲ ስንቀይር እንግዲህ ኤሲ ሳይን ዌቭ ነው ብለናል፣ ኦልተርኔቲቭ ከረንት ማለት ነው። ስለዚህ ኤሲ አሁን ለምሳሌ እዚህ ጋር አንድ ዳዮድ ብጠቀም፣ እዚህ ጋር አንድ እንደዚህ አይነት ዳዮድ ብጠቀም፣ በዚህ አይነት ፎርሙላ አንድ ዳዮድ ብጠቀም፣ ይህ ዳዮድ ምን ያደርጋል? ፖዚቲቭ ፒኮቹን ብቻ ያወጣልኛል ማለት ነው። ለምን? እዚህ ጋር አኖድ ነው ብያቸዋለሁ፣ ይሄኛው ካቶድ ነው ብያቸዋለሁ። ስለዚህ እንደዚህ ሲሆን የምናገኘው ቮልቴጅ ፕላሱን ብቻ ይሆናል ማለት ነው። ያ ማለት ምን ይሆናል? ይሄኛውን ሳይክል ብቻ እናገኛለን ማለት ነው። ይሄኛውን የላኛውን ብቻ እናገኛለን። ዳዮዱም ደግሞ እዚህ ጋር የምንጠቀመውን ዳዮድ ደግሞ እንደዚህ አድርገን ዳዮዱ ደግሞ እንደዚህ ብንጠቀም፣ እዚህ ጋር ደግሞ ዳዮዱ እንደዚህ ብንጠቀም የምናገኘው ምን ይሆናል? ማይነስ ይሆናል ማለት ነው። ይሄኛውን ፒክ ብቻ ነው የምናገኘው ማለት ነው። ስለዚህ ዳዮድ ኤሲ ወደ ዲሲ ለመቀየር ይጠቅማል ብያቻለሁ። አሁን ይሄ ኤሲ ነው፣ ኤሲ ምልክት ነው። አንድ ዳዮድ ብንጠቀም ፕላሱን ብቻ እናወጣለን። እዚህ ጋር ኤሲ ነው። አንድ ዳዮድ ወደዚህ አዙረን ብንጠቀም፣ ይሄን ዳዮድ ወደዚህኛው አዙሬ እንደዚህ ብጠቀም ምን እናገኛለን? ማይነስ እናገኛለን። ወደዚህኛው አዙሬ ሲጠቀም ነው ፕላስ አገኛለሁ ማለት ነው። ዳዮድ በአንድ ዌይ ነው ፎርዋርድ ቮልቴጅ የሚኖረው በአንድ ዌይ ነው ብለናል። ስለዚህም ነው እዚህ ጋር እንግዲህ ሃፍ ዌቭ እና ፉል ዌቭ የሚለውን ለማስረዳት ነው ይሄን ነገር የጠቀምኩት። ሃፍ ዌቭ ሲሆን
አንዱን ብቻ ነው የምንቀይረው ወደ ዲሲ የምንቀይረው አንዱን ብቻ ነው ማለት ነው። ስለዚህ እያንዳንዱ ማቴሪያል ላይ ኤሲ ወደ ዲሲ ሲቀየር 4 ዳዮድ የሚደረገው ፉል ዌቭ ኤሌክትሪፊኬሽን ለማድረግ ነው። ሙሉ ለሙሉ ኤሲው ሙሉ ለሙሉ ወደ ዲሲ እንዲቀየር ነው። ከዛ በኋላ ይሄኛው በልክ ካፓስተር ወይም ፊልተር ካፓስተር የምንለው ደግሞ ሙሉ ለሙሉ ፊልተር ያደርግልናል። ምንም ሪፕል የሌለው ጽድት ያለ ዲሲ ቮልቴጅ አውትፑት እናገኛለን ማለት ነው። ስለዚህ ኤሲ ወደ ዲሲ ስንቀይር ሃፍ ዌቭ አለ ፉል ዌቭ አለ የሚባለው በዚህ ነው። ማንኛውም ኤሌክትሮኒክስ ላይ የምናገኘው እኛ ምንድነው ፉል ዌቭ ኤሌክትሪፊኬሽን ነው። ቺፕ ያልሆነ ማቴሪያል ላይ ካልሆነ በስተቀር የማይረቡ ቻርጀሮች ላይ ምናምን አንድ ዳዮድ ተጠቅመው ሊቀይሩ ይችላሉ። ችግር የለውም፣ ኖርማል ነው፣ ግን ኢፊሽንት አይደለም። ነገር ግን ፉል ዌቭ ኤሌክትሪፊኬሽን እንደዚህ ነው የምንሰራው ማለት ነው። 4 ዳዮዶች እናደርጋለን። ስለዚህ እንዴት አድርገን ቴስት እናደርጋለን የሚለው ነገር ደግሞ ላሳያችሁ ማለት ነው። ዳዮድ ቼክ ለማድረግ 2 አይነት መንገድ ነው የምንጠቀመው። አንደኛው በፎርዋርድ ቮልቴጅ ነው። ፎርዋርድ ቮልቴጅ ማለት አንድ ዳዮድ በውስጡ ቮልቴጅ ሲያልፍ ቮልቴጅ ድሮፕ አለው። ፎርዋርድ ቮልቴጅ የሚባለው የሚከፈትበት የሚዘጋበት ማለት ነው። ለምሳሌ ይህ ዳዮድ እንደዚህ ሆነ ማለት ዲስ ዋን ኢዝ ምን እንለዋለን? ይሄን ካቶድ እንላለን፣ ይሄን አኖድ እንላለን። እንደዚህ ሆነ ማለት ቮልቴጅ ማለፍ ይችላል። እንደዚህ ያዞር ነው ማለት ግን ቮልቴጅ ማለፍ አይችልም ማለት ነው። ስለዚህ ያ የሚከፈትበት ወደዚህ ሲያልፍ የሚከፈትበት ቮልቴጅ ድሮፕ አለው፣ የሚቀንሰው ቮልቴጅ አለ። ያ ቮልቴጅ ድሮፕ ደግሞ ምን ይባላል? በሁሉም ዳዮዶች ይለያያል ማለት ነው። ለምሳሌ ፋስት ሪከቨሪ ኦር ሾኪ ዳዮድ ላይ ቮልቴጅ ድሮፑ ምን ያህል መሰላችሁ? ከ0.3 እስከ 0.4 ነው። 0.3 ወይስ 0.4 ቮልቴጅ ነው ይሄኛው ላይም። ኦርዲነሪ ላይ ግን እስከ 0.5 እስከ 0.7 ቮልት ነው ቮልቴጅ ድሮፑ ማለት ነው። ስለዚህ ኦርዲነሪ ብዙ ቮልቴጅ ድሮፕ አለው ከነኛ አንፃር፣ ከሾኪዎች አንፃር ኦርዲነሪ ኖርማል ዳዮዶች ቮልቴጅ ድሮፓቸው ከፍ ያለ ነው ማለት። ለምሳሌ 10 ቮልት በዚህ ብናሳልፍ በኦርዲናሪ ዳዮድ ብናሳልፍ አውትፑቱ ላይ ስንት ቮልት እናገኛለን? 9.3 ቮልት እናገኛለን። በሾኪ ዳዮድ ደግሞ 9.7 ወይ 9.6 ቮልት እናገኛለን። ስለዚህ ሾኪ ዳዮዶች ወይም አልትራ ፋስት ሪከቨሪ ዳዮዶች ጊዜ አይፈጅባቸውም ማለት ነው። ሲቀጥል ቮልቴጅ ድሮፓቸው አነስተኛ ነው። ያን ለማረጋገጥ እዚህ ጋር መልቲሜትር አለ። መልቲሜትር ላይ ዳዮድ ቴስት ነው። ይሄ ዳዮድ ቴስት ላይ አድርጌዋለሁ። ከዛ በኋላ ለምሳሌ እዚህ ጋር አንድ ዳዮድ እንመለከታለን። ይሄ ዳዮድ ምን ይላል? ላዩ ላይ አይታችሁ ከሆነ ኤፍአር 154 ይላል። ኤፍአር ማለት ፋስት ሪከቨሪ ዳዮድ፣ ይሄ ፋስት ሪከቨሪ ዳዮድ ነው ማለት ነው። ስለዚህ አኖዱን ቱ አኖድ ካቶዱን ቱ ካቶድ አደርጋለሁ ማለት ነው። እንደዚህ ያለ ይሄኛው አኖድ ነው። አኖድ ፖዚቲቭ ቮልት ነው ብያቸዋለሁ። ፖዚቲቭ ላይ ያደርጋለሁ፣ ካቶዱ ላይ ያደርጋለሁ። ወይም ደግሞ 0.4 እዚህ ጋር ምን ብያቸዋለሁ? ሾኪ ዳዮዶቹ አልትራፋስት 0.3 እስከ 0.4 ቮልት ቮልቴጅ ድሮፕ አላቸው ማለት ነው። ስለዚህ ይህ ዳዮድ ይሰራል ማለት 0.432 ቮልቴጅ ድሮፕ አለው። ሳቀያይረው ምንም ነገር አያነብም፣ አይሰራም። ያ ማለት ይህ ዳዮድ ይሰራል ማለት ነው። በአንድ ወይ ነው ፎርዋርድ የሚያደርጉት፣ ወደዚህ ነው፣ ወደዚህ ፎርዋርድ አያደርጉም ማለት ነው። ይሄ ማለት ይሄ ዳዮድ ይሰራል ማለት ነው። ስለዚህ 3 አይነት ነው የዳዮድ ችግሮች ራሱ። አንዳንድ ዳዮዶች ኦፕን ሊሆኑ ይችላሉ። ቼክ ስታደርጋቸው ዜሮ ሎድ ምንም ሎድ ላይ፣ እንደዚህም ቼክ ሲያደርገው ምንም ላይ ጽፍ ይችላል፣ እንደዚህም ሲያደርገው ምንም ላይ ጽፍ ይችላል። ያ ማለት ያ ዳዮድ አይሰራም፣ ኦፕን ነው ማለት ነው። ሁለተኛው ነገር ደግሞ ምንድነው? ሊኬጅ ይኖረዋል። ሊኬጅ ማለት ለምሳሌ ይሄን ቴስት ሳደርገው 0.4 ነው፣ ግን ዝም ብዬ ቴስት ሳደርገው ቮልቴጅ ድሮፑ እየቀነሰ የጨመረ ምናምን ከሆነ ወይ 0.001 ከሆነ ወይ 0.002 ምናምን ከሆነ ወይ ከጨመረ ወይ ከቀነሰ ማለት ነው። ወይ በጣም ይጨምራል ይቀንሳል፣ እንደዛ ከሆነ ሊኬጅ አለው ማለት ነው። ስለዚህ ይህ ዳዮድ የተበላሸ ነው ማለት እንችላለን። ሶስተኛው ደግሞ ሾርት ነው። ሾርት ሲሆን ደግሞ ምን እናደርጋለን? ልክ ቼክ ስናደርገው እንደዚህ 0.00 ይለናል። ወይም ደግሞ በኮንቲኒቲ ቴስት ቼክ ስናደርገው እንደዚህ ቢፕ ይኖረዋል ማለት ነው። ስለዚህ ኮንቲኒቲ ቴስት ቼክ ስታደርጉ ቢፕ ይኖረዋል፣ እንደዚህ አይነት ድምጽ ይኖረዋል። እዚህ ጋር ለምሳሌ ሌላ አንድ ዳዮድ ቴስት አድርጌ ላሳያችሁ። ለምሳሌ ይህ ምንድነው? ይሄ ሾኪ ዳዮድ ነው። ይሄም ሾኪ ዳዮድ ነው። እዚህ ጋር ፕላስ ማይነስ አድርጌ ሳይ ምንም አያሳየኝም። አንዳንድ መልቲሜትሮች ላይ ግን ዳዮድ ቴስትም ኮንቲኒቲንም አንድ ላይ ነው። ስለዚህ በዳዮድ ቴስት ቼክ አደርገዋለሁ። ሳደርገው 0.38 ኦር 0.3 ቮልት አለ። ያው ሾኪ ነው ማለት ነው። ሳዘዋውረው ምንም ነገር የለውም። ስለዚህ ይህ ዳዮድም ይሰራል ማለት ነው። የማይሰራ ዳዮድ ቢሆን ለምሳሌ ይሄ ይስራ አላውቅም። ይሄ አሁን ለምሳሌ አይታችሁታል፣ የማይሰራ ዳዮድ ነው፣ ሾርት ያደረገ ነው። ስለዚህ አንደኛው ሊኬጅ ነው፣ አንደኛው ኦፕን ነው፣ አንደኛው ደግሞ ምንድነው? ሾርት ነው። አሁን ይሄ ሾርት ነው። ይሄው ቼክ ስታደርጉት እንደዚህ የጮኸ ነው፣ ሾርት ነው። እንደዚህ ሳዞረውም ይጮሃል። በቮልቴጅ ድሮፕም ቢሆን ደግሞ ቮልቴጅ ቴስት 0.00 ያ ማለት ሾርት ነው። ኦልሬዲ እንደዚህ ሾርት አድርጌዋለሁ ማለት ነው። ሳቀያይረውም እንደዚህ ሾርት አድርጌዋለሁ ማለት ነው። ስለዚህ ይህንን ይመስላል ጠቅላላ የቲቪ እና የሪሲቨር ስልጠና ከሙሉ ኤሌክትሮኒክስ ጋር ለመከታተል በዚህ ቁጥር ደውሉኝ፣ ወይም ቴሌግራም ላይ @yonisat1 ብላችሁ መቀላቀል ትችላላችሁ። እዛ ላይ ሙሉ መረጃውን ማግኘት ትችላላችሁ። በቀጣይ በሌላ ቪዲዮ ያገኛችኋለሁ። እስከዛን መልካም ጊዜ